የጨረታ ስራን መጀመር ከፈለክ እነዚህ 5 ነገሮች ላይ መዘጋጀት አለብህ። የመጀመሪያው ሌጋሊ ሬጂስተርድ መሆን ነው። ኤኒ ሌጋል ዶክመንቶችን መጨረስ ቫት ሬጂስትሬሽን፣ ቢዝነስ ላይሰንስ፣ ታክስ ክሊራንስ ኤቭሪቲንግ የሚያስፈልጉ ነገሮችን ሌጋል የሆኑ ዶክመንቶችን ሬዲ መሆን አለበት ማለት ነው። ሁለተኛው የሚሆነው ምንድነው በኢጂፒ ሲስተም ላይ ሬጂስተር መሆን አለባቸው። ጀማሪ ሰፕላየሮች ከሆናችሁ ኢጂፒ ላይ ተመዝገቡ። አብዛኛው ጨረታ እየወጣ ያለው በኢጂፒ ሲስተም ላይ ነው። ፎር ፊውቸር ኢጂፒ ላይ ነው ደግሞ ኤቭሪ ጨረታዎች የሚወጡት። ስፔሻሊ የመንግስት ተቋም የትኛውም ጨረታ የሚወጣው ኢጂፒ ሲስተም ላይ ስለሚሆን አሁን ላይ መመዝገብ አለባችሁ። ሌላኛው አድቫንቴጅ ምንድነው ኢጂፒ ላይ ስትመዘገቡ አሁን ላይ ብዙ ሰዎች እየተጠቀሙት ስላልሆነ የማሸነፍ ፕሮባቢሊቲም ይኖራቸዋል ማለት ነው። ሶስተኛው የሚሆነው ምንድነው ጨረታ ላይ ሴሌክቲቭ መሆን። ሁሉንም ያገኛችሁትን ጨረታ ዝም ብላችሁ መሞከር የለባችሁ። ለእናንተ የሚሆንን ጨረታ አይደንቲፋይ አድርጋችሁ በዛ ጨረታ ላይ መሳተፍ አለባችሁ። አራተኛው የሚሆነው ደግሞ በጣም ብዙ ጨረታ መሞከር ነው። 2 ጨረታ፣ 3 ጨረታ፣ 4 ጨረታ፣ 5 ጨረታ ተሞክሮ አልተሳካልኝም ብሎ ማቆም ፌል እንድናደርግ ያደርገናል። ስለዚህ በጣም ብዙ ጨረታዎችን መሞከር አለብን ማለት ነው። አምስተኛው የሚሆነው የትኛውንም ጨረታ ስንጫረት በደንብ አድርገን የጨረታ ዶክመንቱን ማየት አለብን። ልክ እንዳየነው ሁሉ በደንብ አድርገን ሪቪው ካደረግን በኋላ ጨረታው በሚፈልገው አይነት መልኩ ዶክመንታችንን የራሳችንን በስነ ስርዓት አዘጋጅተን ጨረታውን ያወጣው አካል እንደጠየቀው አድርገን ማቅረብ አለብን ማለት ነው።